በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወኢትወጽእ እምኩራብ መዓልተ ወሌሊተ እንዘ ትቀነይ በጾም ወበጸሎት። እግዚአብሔር የሚወዳችሁ እናንተም የምትወዱት አባቶች ካህናት፣ ወንድሞች ዲያቆናት፣ ምእመናንና ምእመናን በኦሃዮና አካባቢው ሀገረ ስብከት እና በመላው ዓለም የምትገኙ የመንፈስ ቅዱስ ልጆች እንደምን አላችሁ? የሁሉ ባለቤት እግዚአብሔር ዕድሜ ሰጥቶ በሕይወት አቆይቶ እንኳን ለታላቁም ጾም አድረሳችሁ። ወኢትወጽእ እምኩራብ መዓልተ ወሌሊተ እንዘ ትትቀነይ በጾም ወበጸሎት። በጾምና በጸሎት ተወስና እግዚአብሔርን ስታገለግል በመዓልትና በሌሊትም ከምኩራብ አትወጣም ነበር። ሉቃስ 2:37 ጾም እግዚአብሔርን ለማገልገል የምንበቃበት ትልቅ ኃይላችን ነው። ስጋችንን ከክፉ መሻቱ የምንቆጣጠርበት፣ ለነፍሳችን በቂ የሆነ ስንቅ የምንሰበሰብበት ትልቅ ኃይል ነው። በጾም ጊዜ ጸሎት አለ። የሚጾም ይጸልያል፣ የሚጸልይም እግዚአብሔርን ያነጋግራል። በጾም ጊዜ ምጽዋት አለ። የሚመጸውት ለእግዚአብሔር ያበድራል። ጾምና ጸሎት የነፍስን ቁስል ይፈውሳል፣ ሰይጣንን ድል ይነሳል፣ ጥያቄን ይመልሳል። ከላይ ያነሳነው የወንጌል ቃል ነቢይት ሐና በጾምና በጸሎት ተወስና ዘወትር እግዚአብሔርን እያገለገለች በምኩራብ ኖረች ይለናል። ፍጹም ለጸሎትና ፍጹም ለጸሎት ለጾምና ለስግደት ለመልካም ነገር የሚተጋ ሰው እግዚአብሔርን ያገለግላል፣ በቤትም ይኖራል። ጾም ጸሎት ኃይላቸው ትልቅ ነው፣ ስራቸውም ድንቅ ነው። የሚያስገኙትም ጥቅም በረከትም ረቂቅና ምጡቅ ነው። የነፍስ ቁስል የሥጋ ደዌ በጾምና በጸሎት ይፈወሳል፣ ኃጢአት ይደመሰሳል። ጾምና ጸሎት የሰይጣን ድል መንሻ፣ የኃጢአት መደምሰሻ፣ የመንግሥተ ሰማያት መውረሻ፣ የነፍስ መፈወሻ ነው። በማቴዎስ 17:21 በጾምና ጸሎት ላይ ስግደትና ምጽዋት፣ ፍቅርና አንድነት ሲጨመርበት ፍጹም በረከትን ያስገኛል። ጾም ሀገርን ከጥፋት ሰውንም ከመቅሰፍት ይሰውራል። የእግዚአብሔርን ቁጣ ወደ ምሕረት መዓቱን ወደ ትዕግሥት ይቀይራል። የነነዌ ሰዎች በጾም ያገኙትን አስበን አስቀድመን ጾመናል። የተወደዳችሁ የመንፈስ ቅዱስ ልጆቼ፣ ዓለም በልዩ ልዩ ችግር ላይ ነው። የሀገራችን የኢትዮጵያን ድንኳኖች በጭንቀት ውስጥ ይገኛሉ። ሕዝባችንም በረሃብ፣ በርዛት፣ በሞት፣ በስደት፣ በጦርነት መከራ እያየ ነው፣ እየሞተ ነው። የችግሩ ብዛትና ስፋት ከቀን ወደ ቀን እየጨመረ እየበዛ እናያለን። ልጆች ሕይወታችንን ወደ እግዚአብሔር እናቅርብ፣ ልባችን ወደ እርሱ እንመልስ። እኛ ከተመለስን እርሱ ይመለሳል። እኛ ከተዋደድን እሱ ይወደናል። እኛ ስንቀራረብ እርሱ ያቀርበናል። ስለዚህ ይህንን ታላቅ ጾም በእውነት እንጠቀምበት። እንጹም፣ እንጸልይ፣ ለችግረኛና ለምስኪን እንራራ፣ ያለንን እናካፍል፣ በእግዚአብሔር ፊት ዘወትር እንቁም። በቤተ ክርስቲያናችን የተገኘን ለቅዳሴ፣ ለውዳሴ፣ ለምስጋና፣ ለጸሎት
እንድንበረታ አደራ እላለሁ። ልዑል እግዚአብሔር ለብርሃነ ትንሣኤውን በሰላም ያድርሰን። ሀገራችን ኢትዮጵያን ሕዝቧን ይጠብቅልን። አባ ሳሙኤል የዋዮና የአካባቢው ሀገረ ስብከት ሊቀ ጳጳስ